አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ያው ታውቃላችሁ ጥቅምት እንደመሆነ መጠን የላቸው የጥቅምት ስጋ ይባል የለ እንግዲህ ስጋ ልንበላ ዛሬ ጀሳስ ነው። እንግዲህ መጀመሪያ በጥብስ ነው እና ወዶች እንግዲህ ያው ሁሌ ምን አንቺ ወዳም እንዳትለው ያው ሳንበላ መቼም አንኖርም። ይላችሁ እዚህ ጋር ሜሬንዳ እና አላችኋለሁ። ያው እንግዲህ ሳንበላ መቼም አንኖርም ታውቃላችሁ፣ ግዴታ ነው መብላት። እና የዛሬው ምግባችን ደግሞ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እንላችኋለን። ሀባይብና ዋው ማሻአላህ ፈታዘና እያላችሁ ፈታዘና ነው እኛ ቤት ያው እንግዲህ መደበር የለም። ፈታዘና እያላችሁ የላችሁ እዚህ ጋር ሜሪንዳ ቀርቧል ማለት ነው። እንግዲህ ፔፕሲ ነበር የምወደው፣ ፔፕሲ የለም እንዛ ሀገር አስሌው የለም ማለት ነው። ኢትዮጵያ የለም አስሌው ነገር እናማ አላችኋለሁ ቤተሰቦቼ። ላይክ ሼር ማድረግ አይረሳ አይዘንጋ። አበረታትኝ እላለሁኝ። እንግዲህ ይህን መሰለ ዛሬ ምግብ ቀርቧል ማለት ነው። እናንተ የሚጠበቅባችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቻናሌን አበረታቱት እላለሁ። እና ቤፕሲ ጠጡ። እዚህ ጋር ቤፕሲ አለ። ቤፕሲ ጋር ይሄ ማን ኮካ ሽስሙ ሜሪንዳ ስለቸኮላይ ነው ጦሱ። አሁን እሷን መቻል ያለብን ልጆቿን ብንሆን ብሎ እንጂ ትልቅ ሰው ሲሆኑ ደግሞ መናደድ መናገር እንደ በፊት እንኳን በጣም ትልቅ ሰው እኔና እኮ በዚህ ሙሉ ይዛ ሄዳ 5 ሳንቲም ማግኘት ነበር። ተቆጭና እንዲዋደች አሁን እንደውም እኔ ሰብስቢ ጓሳ ወይራ አዱስ ነው እንጂ ዘመድ እላታለሁ። ተገበያ ስትመጣ ማለት አዎ እሱ ነው የሚጠብቀኝ ትለኛለች። ቢሆንም ግን ተበፊት ነበር ቁጣው። አሁን ላይ ብትዩ መፍትሄ የለውም። እሷም እንግዲህ ተደሰውነት ላይ ናት። የመቻቻል ባህሪ መኖር ግድ ያለበት። ተቆጣላት ቆጣላት እናቴ ናት። ትልቅ ሰው ሲሆን ይሄው ነው እኮ ምንም ልዩ አላግባብ ይችን ይሄ ህፃን ልጅ ነው አይደል? ይችን ታነሳ ለምን ዕቃ ይከፈታል? ካዲያ ግድ ነው። ምንም ከዚህ ገና እንዲያመጡ አላየሁም። እንደውም አንድ ቀይ ልጅ አይቼዋለሁ። አንድ ቀን ተራፌን ታልጠጣሁ ይብላ ብሎ ዝም ብዬ ነው አዲ ብሩ እንዴት ዋልክ? እንትና አይሸት የለችም ጅማ ሄዳለች አለች። ልጁ መጥቶ የተኛ ብላለች እናቴ። እሺ አይደል ኢብራሂም እንዳታው በሰባችን እኮ ሆኗል። በሰብ ነው የጠባቂ ነው። እሱማ እሷ ናት የምትቀድመው። አሁን እቺ ትንሽቱ ጋራ ተቃፋ የተኛውን ደግሞ በጎኑ አስተምሪያት ትንሽዬቱን ልቅላታለሁ ብላለች። ግን ኢብራሂም አጠገብ የተኛ ብላለች። እንግዲህ እምቢ የሚል አይመስልም። እኔ እንደ ቤተሰብ ያወራል ዘመድ ነው ለዛሬ እናተኛላት ነገ ትጥቂት ትመጣለች። ደግሞ ካልሆነም ደግሞ ችግር የለውም። ለጧትም ድንቄን ተቆጥቻለሁ። ለጧትም ድንቄት መጣለች። ተዝሆነ ስለ አሁን ላይ ያው መቼም የምናየው ነው አይደል? እናቴ ቆጣ ባህሪ ብስጭት ባህሪ አላት። ይችኛይቱም ደግሞ አሁን ጎኗ ራሱ ተወርታለች። ምኗ እንዲቀረንጨ ማወጣ እና እንደው ይሄ ነው ዙሮ ገበያም ጠፋ። ቁጭ ብዬም እኮ ነው የሚያበሳጫት። ይሄንንም ልጅ እየሄድኩኝ ነው በቃና እጇ ላይ እንዲህ ስትሆን ነው ዳዳኔ ምናምን አለች። ዙሮ አሁን በክፉ ቀን አይደለም እንለያየው። ውሃ ይዞ መጥቶ ቤት በመቅረት አይደለም፣ በመነጋገር ችግር ካለብሽ ችግሩን ፈተን ነው እንጂ
በእንዲህ አይነት ነገር አስበሽ ከሆነ ተሳስተሽ ነው አልኳት። እናቲቱ ግን እውነታን አወራች። እኛ በጅል ቀን የዋለችልኝ ናት ይሄ ያለችናት። በጅል ቀን ዋልኛለች፣ ቀለቤን ችላኛለች፣ ሽንኩርት ሳይቀር ከፍላጌ ላከኝ ድንቹን አለች። እና እኔ ክፉ ቀኔ ናት እሷና እሷ ይቀራራሉ ብዬ ሳይሆን እኔ ልጅቱን ብትወልድ ሳምንት ተረዳችኝ። እኔ እዚሁ ቁጭ ብዬ የማደርገውን አደርጋለሁ፣ ችግር የለውም ዝም ብላ ነው ይቻቻሉ አለች። ትቆጣለች፣ ወላሂ እና ትቆጣለች። ተይ ብያታለሁ ብሎ በልጁ ትቆጣለች። ዕቃዬን ካብኝ አለች። አሁን ይሄን ምን ያውቃል እናቴ እላታለሁ። ያውቃል አንቺ ነሽ አቅም የምትይው አለች እንጂ ትቆጣለች። ብትቆጣም ቻይ አትምታው፣ ብትመታው የማይፈሽ አልኳት። እንደዛው ነው የሚኖረው። አሁን ቀኑ ሲያልፍ ነው ማንኛውም ነገር የሚሆነው አልኳት። እሺ እንዳዳብላለች። ያው ጧት ትበላለች እሷ። አሁን ድንቄ ዘሃርኩ እኮ እመዬንማ አወራኋት። እኔ እናንተ መች ጧት ተነስታ ቡና ማፍላት ማነጋገሩ እግርሽ የሚላወጠው ሰው ሲኖር ነው። እኛ እንደምታየው 5-10 እየለቃቀምን ይሄ ካልሆነ እንደማይሆን ታውቂያለሽ። አርፈሽ ተቀመጪ አልኳት። እኔ ከእናንተ የምወጣው ነገር የለኝም ምንስ አድርጊያለሁ የሚለው ነው እንጂ ያናደደኝ እኔ ከእናንተ መች እወጣለሁ አለችኝ። እንደዛ ብዬሻለሁ። ዞሮ ላዳሩ ንገረው ሂድላት ለዛሬ ነው። አሬኝና በዛሬ ጊዜ ሰው አይገኝም። ዝም ብላችሁ ታራየ እየጠብቁ እንጂ ዝም ብዬ ነው ከጀመሩ በኋላ አዲ ከጀመሩ በኋላ ሳይጀመር ነበር ይኸው ቅድም ሄደባቸው ብሉ እንዴት ዋልክ? እንትና አይሸት የለችም ጅማ ሄዳለች አለች። ልጁ መጥቶ የተኛ ብላለች እናቴ። እሺ አይደል ኢብራሂም እንዳታው በተሰባችን እኮ ሆኗል። በተሰብ ነው የጠባቂ ነው። እሱና እሷ ናት የምትቀድመው። አሁን እቺ ትንሽቱ ጋራ ተቃፋ የተኛውን ደግሞ በጎኑ አስተምሪያት ትንሽዬቱን ልቅላታለሁ ብላለች። ግን ኢብራሂም አጠገብ የተኛ ብላለች። እንግዲህ እምቢ የሚል አይመስልም። እኔ እንደ ቤተሰብ ያወራል ቤተሰብ ዘመድ ነው። ለዛሬ እናተኛላት ነገ ትጥቂት ትመጣለች። ደግሞ ካልሆነም ደግሞ ችግር የለውም። ለጧትም ድንቄን ተቆጥቻለሁ። ለጧትም ድንቄ ትመጣለች። ተዝሆነ ስለ አሁን ላይ ያው መቼም የምናየው ነው አይደል እናቴ። ቆጣ ባህሪ ብስጭ ባህሪ አላት። ይችኛይቱም ደግሞ አሁን ጎኗ ራሱ ተወርታለች። ምኗ እንዲቀረንጨ ተዋጣለ እና እንደው ይሄ ነው ዙሮ ገበያም ጠፋ። ቁጭ ብዬም እኮ ነው የሚያበሳጫት። ይሄንን ልጅ እየሄድኩኝ ነው በቃና እጇ ላይ እንዲህ ስትሆን ነው ዳዳኔ ምናምን አለች። ዙሮ አሁን በክፉ ቀን አይደለም እንለያየው። ውሃ ይዞ መጥቶ ቤት በመቅረት አይደለም፣ በመነጋገር ችግር ካለብሽ ችግሩን ፈተን ነው እንጂ በእንዲህ አይነት ነገር አስበሽ ከሆነ ተሳስተሽ ነው አልኳት። እናቲቱ ግን እውነታን አወራች። እኛ በጅል ቀን የዋለችልኝ ናት ይሄ ያለችናት። በጅል ቀን ዋልኛለች፣ ቀለቤን ችላኛለች፣ ሽንኩርት ሳይቀር ከፍላጌ ላከኝ ድንቹን አለች። እና እኔ ክፉ ቀኔ ናት እሷና እሷ ይቀራራሉ ብዬ ሳይሆን እኔ ልጅቱን ብትወልድ ሳምንት ተረዳችኝ። እኔ እዚሁ ቁጭ ብዬ የማደርገውን አደርጋለሁ፣ ችግር የለውም ዝም ብላ ነው ይቻቻሉ አለችናት። ትቆጣለች፣ ወላሂ እና ትቆጣለች። ተይ ብያታለሁ ብሎ በልጁ ትቆጣለች። ዕቃዬን ካብኝ አለች። አሁን ይሄን ምን ያውቃል እናቴ እላታለሁ። ያውቃል አንቺ ነሽ አቅም የምትይው አለች እንጂ ትቆጣለች። ብትቆጣም ቻይ አትምታው፣ ብትመታው የማይፈሽ አልኳት። እንደዛው ነው የሚኖረው። አሁን ቀኑ ሲያልፍ ነው ማንኛውም ነገር የሚሆነው አልኳት። እሺ እንዳዳብላለች። ያው ጧት ትበላለች እሷ። አሁን ድንቄ ዘሃርኩ እኮ እመዬንማ አወራኋት። እኔ እናንተ መች ጧት ተነስታ ቡና ማፍላት ማነጋገሩ እግርሽ የሚላወጠው ሰው ሲኖር ነው። እኛ እንደምታየው 5-10 እየለቃቀምን ይሄ ካልሆነ እንደማይሆን ታውቂያለሽ። አርፈሽ ተቀመጪ አልኳት። እኔ ከእናንተ የምወጣው ነገር የለኝም ምንስ አድርጊያለሁ የሚለው ነው እንጂ ያናደደኝ እኔ ከእናንተ መች እወጣለሁ አለችኝ። እንደዛ ብዬ
አሳያታለሁ። ላዳሩ ንገረው ከዲላት ለዛሬ ነው። አሬኝና በዛሬ ጊዜ ሰው አይገኝም። ዝም ብላችሁ ተራ እየጠብቁ እንጂ አሁን እሷን መቻል ያለብን ልጆቿን ብንሆን ብሎ እንጂ ትልቅ ሰው ሲሆኑ ደግሞ መናደድ መናገር እንደ በፊት እንኳን በጣም ትልቅ ሰው እኔ እና እኮ በዚህ ሙሉ ይዛ ሄዳ 5 ሳንቲም ማግኘት ነበር። ተቆጨና እንዲሁ አደገች። አሁን እንደውም እኔ ሰብስቢ ጓሳ ወይራ አዱስ ነው እንጂ ዘመድ እላታለሁ። ተገበያ ስትመጣ ማለት ነው። አዎ እሱ ነው የሚጠብቀኝ ትለኛለች። ቢሆንም ግን ተበፊት ነበር ቁጣው። አሁን ላይ ብትዩ መፍትሄ የለውም። እሷም እንግዲህ ተደሰውነት ላይ ናት። የመቻቻል ባህሪ መኖር ግድ ያለበት። ተቆጣላት ቆጣላት እናቴ ናት። ትልቅ ሰው ሲሆን ይሄው ነው እኮ ምንም ልዩ አላግባብ ይችን ይሄ ህፃን ልጅ ነው አይደል? ይችን ታነሳ ለምን ዕቃ ይከፈታል? ካዲያ ግድ ነው። ምንም አያውቁ ገና እንዲያመጡ አላየሁም። እንደውም አንድ ቀይ ልጅ አይቼዋለሁ። አንድ ቀን ተራፊዬን ታልጠጣም እንጂ ልጅ ይብላ ብሎ